ችንን እየተቀማን ነገር ግን ሁል ጊዜም ቢሆን የመጀመሪያ ጊዜ አደጋ በተፈጠረ ጊዜ ውይ ውይ ይባላል። ይሄን ያህል ሰው አለቀ፣ የኢትዮጵያ ነው፣ ሁል ጊዜም የኢትዮጵያ ሕዝብ ነው እየተባለ ማንኛውም ሰው ሶሻል ሚዲያ ላይ ይለቃል። ነገር ግን ከሳምንት ከ15 ቀን በኋላ ይሄ ነገር ተረስቶ ደግሞ ሌላ ነገር ይመጣል። ስለዚህ ለዚህ ነገር ለምንድን ነው መቋጫ የማይኖረው? ለምንድን ነው መንግስት መልስ የማይሰጠው? መንግስት ላይ የሚከተሉትን ጥያቄዎች አቅርበናል። አንደኛ፣ ለስደት ምክንያት የሚሆኑ ችግሮችን ይፍታ። በቃ አለቀ። ለስደት ምክንያት አንደኛው ስራ ማጣት ነው። ሁለተኛ፣ ተምረው ስራ ባለመቀጠራቸው ነው። ሶስተኛ ደግሞ ሀገራችን ያለበት የጦርነት ሁኔታ ነው። ዜጎች በሀገራቸው ተረጋግተው እንዲኖሩ የሚያደርግ ግጭቶችንና የስራ እጥረትን በቅድሚያ እንዲፈታልን። ግጭት ባይኖር የስራ እጦት ቢፈታ ይሄን እህቶቻችን ወንድሞቻችን እኮ በባህር እያሉ እየሄዱ አያልቁብንም ነበረ። የስራ ክህሎት ሚኒስቴር ህጋዊ በሆነ መንገድ በውጭ ሀገር መስራት የሚፈልጉ ዜጎችን ተገቢውን ስልጠና፣ የጉዞ እድል አጥጋቢ በመሆኑ መንገድ እንዲያመቻች፣ ህጋዊ በሆነ መንገድ ትምህርት ወስደው እዛ ጋር ተቀባይ ኖሯቸው እዚህ ጋር የሚልካቸው ሰው በመንግስት ሆኖ ዜጎቻችን፣ ወንድሞቻችን፣ እህቶቻችን ወጥተው ተለውጠው መልሰው ለቤተሰቦቻቸው እንዲመለሱ እንፈልጋለን። ባህር ላይ የአሳ ምግብ ሆነው እንዲቀሩ አንፈልግም። ሁለተኛ፣ የህገ ወጥ የሰዎች ዝውውር ወንጀል ተጠያቂ ይሁኑ። ይሄ እንዳውም በአንደኛነት መያዝ ነበረበት። ምክንያቱም አሁን ላይ ህገወጥ ደላሎች ናቸው ይሄንን እያደረጉ ያሉት። አንደኛ፣ ከኢትዮጵያ ወደ የመን ሲገቡ ያሉት ደላሎች ለምን አይጠየቁም? ለምን እዛ ጋር ለምን ወደ የመን እንዳልፉ ለምን ያደርጓቸዋል? እነሱ የራሳቸውን ጥቅም እየተቀበሉ የራሳቸውን ቢዝነስ እየሰሩ፣ ነገር ግን እነዚህ ወንድሞቻችን ደግሞ እንደዚህ በባህር ላይ ሲቀሩ ምንድን ነው የነሱ መልሳቸው? የት ናቸው ሲባሉ ራሱ አያውቁም። ምክንያቱም እሱ እኮ የራሱን ቢዝነስ ሰርቷል፣ የራሱን ገንዘብ ተቀብሏል። ለምን ወንድሜ አንተስ ለምን እንደዚህ ታደርጋለህ? ትናንትና አንተ እንዴት ብለህ ነው ሳውዲ የገባኸው? ሳውዲ እንዴት ብለህ ገብተህ እንዴት ሁነህ እዚህ ቦታ እንደደረስክ አንተ ራስህ ታውቃለህ። ነገር ግን አንተ ላይ የተፈጠረውን ነገር ለምን ወንድምህ ላይ እንዲፈጠር ታደርጋለህ? ለምን? በመጨረሻም ኢዜማ የሀገራችን ዜጎች በሀገር ውስጥ ችግሮች ቢኖሩም ከፍተኛ የጉዳት ስጋት ወዳለበት አደገኛ መንገድ ከመጓዝ ይልቅ ደህንነቱ በተጠበቀ እና ህጋዊ በሆነ መንገድ ወጥተው ሰርተው ወደ ሀገራቸው እንዲመለሱ እንፈልጋለን። ወገኖቻችን በባህር እያለቁ ነው ያሉት። ቤተሰብ እኛ እኮ ዛሬ አይተናል ይሄንን ቪዲዮ። ዛሬ ነገ ተነገ ወዲያ 3 ቀን ነው የኛ ጩኸታችን ማለት ነው። ከዛ በኋላ ግን ለአባት ለእናቱ ለእህት ለወንድሙ የእግር እሳት ሆኖ ይቀራል። እኛ ረስተናቸዋል። ነገ ደግሞ አዲስ ቀን ነው። ስለዚህ አንደኛ መንግስት የስራ እድል ይፍጠርልን። ሁለተኛ ጦርነት ይቁምልን። ጦርነት ከቆመ አገራቸው ላይ ለምነው ራሱ መብላት ይችላሉ። አሁን ላይ እኮ ወንድሞቻችን ትምህርት መማር አልቻሉም፣ ስራ መስራት አልቻሉም። ስለዚህ ሞታቸውን ነው እየመረጡ ያሉት። ወደ ሞት መንገድ እያመሩ እያሉ ደግሞ ኑሙቱ እያለ እየተቀበላቸው ለራሱ ቢዝነስ ብሎ ሰውን አሳልፎ እየሸጠ የሚኖር ደላላ ምን አይነት ህሌና ነው ያለው? አንተ ለወደፊት ምን አይነት ልጆች ነው ወልደህ ልታሳድግ የምትችለው? እንዴት አንተ ያለፍከውን መንገድ ወንድምህ እንዳልፍ ትፈቅዳለህ? ለምን? አሁንማ ሳውዲ ተባለ። አሁን እኮ ዱባይ ራሱ እንደዛ ሆኖላችኋል።
በባህር አለመንጣታቸውን ነው የምታዩት። በባህር አለመንጣታቸውን አይደለም ማየት ያለባችሁ። ዱባይም ላይ ቢሆን 300 ሺህ ብር 400 500 ሺህ ብር እየተቀበሉ እያመጡ አስፋልት ላይ እየጣሏቸው እዚህ ራሱ እያበዱ ወደ ሀገር እየተመለሱ ነው ያሉት። ችግሩ በየመን ላይ በሳውዲ ላይ አይደለም፣ ሁሉም ቦታ ነው። ነገር ግን የዚህ ሁሉ መንስኤ ምንድን ነው? ህገወጥ ደላሎች ናቸው። ስለዚህ ህገወጥ ደላሎችን ተቃውመን ህገወጥ ደላሎችን አጋልጠን በህጋዊ መንገድ ህግ ባወቀው መንገድ ወንድሞቻችን እህቶቻችን ሰርተው እንዲለወጡ ሰርተው ቤተሰቦቻቸውን እንዲቀይሩ ራሳቸውን እንዲቀይሩ ድምፅ መሆን አለብን። ድምጻችን ላይሰማ ይችላል። ነገር ግን ዛሬ ባይሰማ ነገ ሊሰማ ይችላል። አሁን ላይ ደግሞ ሁሉም የቲክቶክ ተጠቃሚ የሆነ ጦርነት ይቁም፣ የስደተኞች እንባ ይቁም፣ ህገወጥ ደላሎችን እንቃወማለን እያሉ መቃወም ጀምረዋል። ስለዚህ እኛ ሁላችንም ተጋግዘን ህገወጥ ደላሎችን መቃወም አለብን። የእውነት የዚህ ልጅ እናት ምንድን ነው የሚወጣት? የዚህ ልጅ አባት ምንድን ነው የሚወጣው? እሱ እኮ ልጁን ወደዛ ሀገር ልኮ ለመለወጥ ምን ያህል ጓጉቷል ውስጡ፣ ምን ያህል ገንዘቡን ጨፍጭፎ ነው የላከው። ነገር ግን አሁን ላይ ሬሳ ራሱ እየገባለት አይደለም።